ጋሻው ለጠፋ የመጣው ወደ ሚዲያ ጋሻው ራሱ እኮ ጠላት ነው የአማራ ጠላት ነው ማንንም አመሰግናለሁ ጋሻው የአማራ ጠላት ነው እኔ ግን የአማራ ጠላቱኛ አላውቅም አንድ ቀን የአማራን ተሳድቤ አላውቅም ሚካኤል እንጂ በአማራ ላይ ብለሽ ፋኖች ወክለውኛል ብለሽ ፋኖች ወክለውኛል ምንም ማድረግ አይቻልም ተወክያለሁ ተወከለችው እኮ ከፋኖ የተወከለችው እኮ ከባንዳ ፋኖ የተወከለችው አይደል እንዴ አይደለም በትክክል 20 ዓመት ለፋኖ ስለሰራው ነው በትክክል ለአማራ ስለሰራው ነው እኔ እኮ አሁን ነገ ኢትዮጵያ መግባት አንችልም ጀግና ሴት ነኝ ኖ አሁን ተሳስተሻል አንቺ አሁን የተወከልሽ ፋኖ ትክክል አይደለም እያልኩሽ ነው ገባሽ አሁን ከነ ዘመነ ካሴ ከነ መሬ ወዳጁ ከነ መሳፍንት ወይም ከነ ስለሺ የራያ እንትን ማለት የእንትን የምንድነው የአማራው ክልል ምንድነው ሸዋመንዝ ከነሱ ወይም ከጎጃሚዎች የወጣ ሌላ ፋኖ አለ እንዴ እናንተ የምታውቁት ፋኖ የነሞጣ ፋኖ እነሱም አጭበርባሪ ናቸው ያንሽ አይደል እንዴ አሁን የዘመነ የቦምቦሊ ነው አደረጃጀት በሙሉ ባንዳ ነው እሺ ያኔ ፋኖ ይሄ ሰይጣን ሳይለንት አርግልኝና ሌናንቺ ነው የትኛው ፋኖ ነው የምትደግፉት እናንተ የምትደግፉት ፋኖ ነው የሚታገሉት ሁሉንም ፋኖ ነው የሚታገለው ነው የሚዘርፈው ነው አይደለም የሚገለው ነው ለምን ተቀጣጡት ይሄን ይሰሩታል ናፈ ዝም ብላለች ኧረ ማርያም ማክሻት ሳይድ አንቺ ትክክል አይደለም እኔ ታውቂያለሽ እኔ አንቺ ታውቂያለሽ እንደማላንደልሽ ታውቂያለሽ ያልገባሽ ከሆነ ይኸውልሽ ንግስት ያልገባሽ ከሆነ መሬት ላይ ይኸውልሽ የሚዘርፍ አለ የሚገል አለ ንጹህ ታጋዮችን ከጀርባ የሚመታ አለ ይሄ ወገኑ ላይ ራሱ ፋኖ ላይ አማራው ላይ ሸር የሚሰራ አለ እነሱ የዘመነ የምሬ ግሩፕ ናቸው ነው የምልሽ የነ እዚህ ጋር አሁን የለጠፍኩት የነ ሳሚ ገባሽ ወደ እንትን የነ ቦምቦሊኖ የነ መሃይም እሺ የእውነት የሚታገሉትን ፋኖ የትም ቦታ ላይ ያሉትን የእውነት የሚታገሉትን ትክክለኛ የአማራ ፋኖ እንደግፋለን እኛ ሁሉንም ከለይ እሺ ትክክለኛ የአማራ ፋኖ ንገሩኝ እነማን ናቸው መሬት ላይ የሚታገላል እኮ ታች እውነተኛ መሬት ላይ የሚታገል አዳምጪ ልንገርሽ ፋኖች ማለት ነው አሁን ለምሳሌ መሬት ላይ የሚታገሉትን እንደግፋለን ትክክለኛ ታጋዮች ይማላይ ማማሚያ መሬት ላይ የሚታገሉት ፋኖች ማን ናቸው ንገሩኝና ለምሳሌ መሬት ላይ ፕሮፌሰር ጌታ ሳዳ አይነቶች ወይ ንገርሽ ስማቸው ማን ነው እንደነ ኮሎኔል ፈንታሁን ሙሃቤ አይነቶች እንደነ ፕሮፌሰር ጌታ ሳዳ አይነቶች ይታገላሉ አሁን ዘሮጣው እንዳንቺ አንቺ አባቡ በጣም ነው የምትወጂው እሱ ምን ነው የሸዋመንዝ ፋኖ ማን ነው ሄደን ቆይ እኔና አንቺ እናውራ እነዚህ ልጆች ናቸው ቆይ እነ ኮሎኔሉ አሉ እነ ደረጀ ቆይ እነ ደረጀ ገባሽ እነ መከታው እነ ማስረሻ ደረጀ እኮ በገንዘብ ተገዝቷል እንደዛ ይኸውልሽ ደረጀን እኔ በክፉ ማነሳሰው ጠላቴ ነው ሁለት ልጁን የገበረ ለአማራ ህዝብ ነው ሁለት ልጁን የገበረን ፋኖ እኛ ይኸውልሽ ደረጀን ልንመታ አንፈልግም ደረጀን እኛ ማሳሰቢያ ልከለታል ታገል ውጣ በገንዘብ ተገዝተ ከዶክተር አብይ ስለ ደረጀ ካወራች ቆይ እንደዚህ ካወራሽ ትክክል ስለማይሆን እንደዚህ እናድርግ ምንድነው የሚሰራው ነገር የመጨረሻው ማን ነው ወይ እናንተ ስለ ኤልያስ ምን አገባህ አንተ ኤልያስ አይ በምን የተዳደረው በምንድን ነው አላቀው ነው ይኸውልህ አሌክስ አንተ ወደ ነገር ስታወራ ተንኮል ነው አይ ነው ከየት ቦታ እንደምታመጣው ስለዚህ ስለማላቀው ቆይ አንዴ ኤልያስ ሌላ ስለምትለው ለአንድ ነገር ንገር ኤልያስ ሄደን ንገረኝ ፕሊስ የእስራኤል ማህበር የአማራ ማህበር አንድነት በእስራኤል የሚል አደረጃጀት ያለበት ማህበር ያለበት ለፋኖ ለአማራ በየትኛውም አካባቢ ቆይ ሄደን ባክስ መልሽልኝ ኤልያስ ማለት አማራ ማህበር እኔ እኮ ነኝ የማውቀው ወንድሙ ነኝ የማውቀው አንተ አታውቀውም እናት ድንጋይ ትብላለህ አንተ የባንዳ አንድ ጊዜ የኔ እናት አፈርስ ብላ አንቺ እናት ጭቃት ብላ ደንቆሮ ልጅ ምን አይነት ጋለሞታ ናት ትብላለህ የሸሌ ልጅ አታውራም ፕሊስ ታዩ ዝም ብለሽ እሱን ታዩ አሌክስ እየሰማኸኝ ነው አንደኛ አላውቀውም ኤልያስ የሚባለው የት ማን ነው አላውቀውም ነው የምታወራው ሄደን ታውቀዋለች እንዴ አላውቀውም ስለዚህ አንዴ እድል ትዝኛለች እኔ ነው እነሱ እኮ
ባንዳ እዚህ ላይ ፕሮፓጋንዳ እንዲሰራባቸው ስለማልፈልግ ነው። ላምሪ በማታውቂው ነገር ማላቀውን ሰው ኤደን ማላቀውን ሰው አሁን ማቆሶ ቢሆን ጥሩ እየሰራ ቢሆን ጥሩ ነው ብዬ ከራከራለሁ። መጥፎ ዘመነ ካሴ ታውቂዋለሽ? በአካል ባክሽ ዘመነ ካሴ ዘረጦ ነው ምንድነው ታወሩ ቦምቦሊ ነው ተይዝም ብለሽ ላምሪ እዩ እነ ኤልያስ እነምቡት የአማራ ማህበር አንድነት በእስራኤል አደረጃጀት ማህበር ውስጥ ያሉ በወያኔ ጊዜ ሲወረር አማራ ቆየ አቋቁሞ ማህበሩን አንድ የሚውት ታደርጊው ኤልያስ ወይ ንቀው አንዴ ንግስት ኤልያስ አይደለም ኤልያስ ናቸው። ኦኬ ወይ ማታውቁት ማነው አሌክስ በእናት የማይሆን ነገር እዚህ ይሄ የሸር እንትን አትስራ። እዩ እነዚህ የአማራ ማህበር አንድነት በእስራኤል ወያኔ እስኪ አንድ ሚውት አድርጋት እስኪ በእግዚአብሔር በአማራ ስም እየነገዱ አንቺ ስለ አማራ ምን አገባሽ አንቺ ትግሬ ነሽ ያገባኛል አንቺ ትግሬ ነሽ እኔ አማራን አጉቼ የምኖረው ለአማራ ስም ልንገርሽ አንድ ነገር ይኸውልሽ የቤቱን አቋም አላውቀውም እኔ ገባሽ ኤልያስን አላውቀውም ስለሱ መከራከር ስለማላውቅ አንድ ነገር ላምሪ የታለም ቆይ አንዴ ድል ስጭኝና እኔ እወርዳለሁ እግዚአብሔር ነው እወርዳለሁ ወይ ማዳምጣ ይሄ ነገር አጣች ይርሳል ንግስት አንድ ጊዜ አሁን የዘመነን ብታይ ይያቃለው መሬት ላይ ሆነው የሚሰሩት ፋኖችን የምትደግፊ ከሆነ እኔም ልደግፍ ስማቸው ንገሪ ስልሽ አታውቂም ይሄው ነገርንሽ እኮ ነገርኩሽ እኮ መከታው ኮሎኔል ሙሐቤ ደረጀ በላይ ማስረሻ ሰጠ መከታውና ደረጃ ይገደላሉ። ጠብቂ 3 ቀን ይበቃል። ቆይ አንዴ እናትሽ ትገደል 3 ቀን ይበቃል። ደረጃና መከታው ይገደላሉ። አንድ ሰዓት ነው። አንዴ እነዚህ በገንዘብ ተገዝተው ፋኖን የሚወጉ ስለሆነ ልጆችሽን ነፃ አውጪ ከመንግስት በመጀመሪያ ደንቆሮ አንደኛ አሁን እኔ ደረጃ ከሁሉም አማራ ነው የምትጣዩ። ደረጃ ክፉ አወራሽ ማለት ከሁሉም አማራ ነው የምትጣዩ። ስለዚህ እዚህ ቤት አንደኛ እኔ ስለ ደረጃ ማንም ሰው ላምሪ አንዴ ወይ ደረጃን እስከምወጣ ወይ ስልጣን ስጪ ወይ ሚውት አድርጊልኝ እንትን ሰጥ አንዴ ልጅ ንግስት አንዴ የሰራችሁ ፕሮፓጋንዳ ላስላስ ነው አንድ ጊዜ እኔ ባንዳን ማስገደል ደስ ይለኛል። አንዴ ሚውት አስደርጊያትማ አንዴ ሚውት አድርጊያት። ወያኔ ሲወር አማራን ወያኔ ሲወር የአማራ ቤተ እስራኤሎች ወይም የአማራ ይሁዲዎች እስራኤል ሀገር የአማራ ማህበር አንድነት በእስራኤል የሚል አቋቁመው ለሁሉም አቅጣጫ ምሬ ወዳጁ ያቀረበበት ቤተ እስራኤል እና ከዛ ቤት ውሸት እነሱ እስኪ አረ ሚውት አድርጊ እቺን ትግሬ እስኪ ሚውት አድርጊ ልጨርስ አንዴ ንግስት አንድ ጊዜ ፕሊዝ አንዴ ጨርስ አንዴ ሚውት አድርጊ አንድ እስኪ ሚውት አድርጊ አንዴ ምሬ ወዳጁ ነው ሚውት ምሬ ወዳጁ ያመሰገነበት የአማራ ማህበር አንድነት እስኪ አንዴ ሚውት አድርጊ ያለሽ ሚውት አድርጊ በጧቱ ምኑን ጠጣችሁ የአማራ ማህበር አንድነት በእስራኤል ሀገር የሚኖሩ ብሎ ምስጋና ያቀረበበት በነዘመነ ካሴ ያለበት በየትኛውም አካባቢ እነ መሳፍን ተስፉ ሸዋ ላይ ከሁሉም አካባቢ በድርቅም በማንኛውም ነገር የተረዱት ምስጋና የቀረበበት ያለበት አደረጃጀት ነው። እቺ ደግሞ ከነጋሻው ጋር ሆና በትግሬ ጦርነት ላይ ለወያኔ ያገዙ የአማራ ማህበር አንድነት በእስራኤል ሲቋቋም ጭራሽ ቤተ እስራኤል ማለት ራሱን የቻለ ብሔር እንደሆነ ራሱን የቻለ ሃይማኖት እንደሆነ ሄደው ፕሮፓጋንዳ ሰርተው እኛ ስለ ኢትዮጵያ ምን አገባን እያሉ ፕሮፓጋንዳ እየሰሩ ከነጋሻው ጋር ሲቃወሙ የነበሩ ሰዎች ናቸው። አንዲቷ እሷ ናት። ጋሻውና እሷ የሚለያቸው ልዩነት ቆየኝ ጋሻውና እቺ የሚለያቸው ምንድነው? ቆይ ጋሻውና እቺ የሚለያቸው ምንድነው? ቆይኝ እስኪ የኔ እናት ስትበዳ አንቺ እናት በስሜት ትፈንዳ ነው ምልሻች ተይዘሽ ንግስት ይሰማል። ሚውት ናት ኮሎኔል የሚያሳየ ታምር እኮ ነው። አስረግጬ ምነግርሽ እኛ አዳምጪኝ
የአማራ ቪዲዮዎች ለአማራ የሰራውን በቀጥታ ይልካል። እኔ በመረጃ ነው ማለት በመረጃ ስልኬን ጻፊው አንድ ጊዜ እኔ ስለጋሻው ነው የምትከራከረው። ማላም ትግሬ አንተ ነህ። አንተ የሸርሙጣ ልጅ ትግሬን ደግሞ አትሳደብ። የሸርሙጣ የሸሌ ልጅ እኛ በአማራ ስም እየመጣን ትግሬን አንሳደብም፣ ኦሮሞን አንሳደብም። በተግባር ግን ሀገራችን እናስመልሳ ነው። ወሎ ራያና ወልቃይት ምን አደረግሽ? እንደ ቾኬር ቁጭ ብዬ ኦሮሞን ጋር ላይ ያንቺ ፉከራ እኮ አላስፈልግም። ኢትዮጵያ ውስጥ ያለውን አማራ ነው የማስብለት። ገባ አዳምጪ። እኔ ብቻ አልጋ ላይ ተኝቼ እየመጣሁ ግና አማራን እየተሳደብኩ ኦሮሞን እየተሳደብኩ ወይም ትግሬን እየተሳደብኩ ይሄ ትግል አይደለም። በተግባር ግን ማንም ይሳደብ የለም። ይኸውልሽ እንደ ህዝብ ይኸውልሽ አንዴ ንግስት አዳምጪ። እንደ ህዝብ አንቺ ትግሬ ነሽ ያልኩሽ ምንድነው? ትግሬ ነሽ ማለት መሳደብ ነው እንዴ? ትግሬ ነሽ እኮ ነው ያልኩሽ። ትግሬ ነሽ ማለት መሳደብ ነው። እኔ ለምሳሌ አማራ ነኝ። በመረጃ እኔ የሰራሁትን ስልኬን ስሰጣችሁ ለምንድን ነው የማትወስዱት? ያንቺ ስልክ ምን ያርጉ? ሊጀነጅኑሽ ነው። እንዳትጀነጅኝ ያርጉ። ምን የመሰለ ባል አለኝ በጣም ሞት። በነገራችን ላይ ወደዚህ የገባችሁት እንትና ነው አሌክስን የለኮሳችሁ። አየክ የሸርፍ ነው ለዛ ነው። ስለዚህ እነዚህ አቃል አይ በነገራችን ላይ ምን አለ መሰለሽ አሌክስ የሰራው ፕሮፓጋንዳ ምን አለ መሰለሽ በአብዛኛውን ይሄ ማህበሩ ሰሚያለሽ ማነው ስምሽ ውዴ? አንድ ጊዜ ንግስት አንድ ለስልኬ ለምን ነው ስልኬ ሰጅና ይው ምን እንደሰራው